ሲሉኝ ከበት አደፈ ሲሉኝ ነሳሁኝ ሁኔታ ውሳለ አኒ መሰል የሸይጣን ሲኑስቢን ዋዳ እኔ ሰይጣን በብዙ ችግርና ቅጣት አድርሶብኛል እባክህ አንተ ድረስልኝ ጌታዬ ብሎ ሲማለለኝ በነበረው ሁኔታ እስቲ አውጣና የሱን ታሪክ ንገራቸው ይላል። እና ነብዩላህ እንግዲህ አዩብ ባንዶ ሀብታም ሰው ነበሩ ይባላል። የአካባቢውም ሰው ደግሞ ብዙም ተቃውሞ አላደረገባቸውም እንደ ሌሎች ነብዮች በቀላሉ ተቀባይነትም አግኝተው ነበር ይባላል። በዚህ ሁኔታ እንግዲህ ተከብረው እያሉ አላህ Subhanahu Wa Ta'ala ሊፈትናቸው ፈለገና በጣም እንግዲህ ሀብታም ሆነው እያሉ አንድ ቀን ለዱንያ ትኩረት ሰጥተው ያቁም ይባላል። 24 ሰዓት በኢባዳ ተጠምደው ነበር የሚያሳልፉት። ቀኑን እየጾሙ ሌሊቱን እየቆሙ እንደ ሁሉን ነገር በመሳኪኖችን በመፍቀድ ምን በማለት ነበር። በዛ ሁኔታ ላይ እያሉ አሁን እንግዲህ ለዱንያ የሚሰጡትን ግምት ለመፈተን ያንን ዱንያቸውንና ሀብታቸውን ጤንነታቸውን ሁሉን ነገር በአንድ ጊዜ ሊያሳጣቸው ነው ማለት ነው። ገንዘባቸውም ወደመ፣ ልጆቻቸውም አለቁ ይባላል፣ ጤንነታቸውም ተሰናከለ እና ያ ሁሉ ተደርገው እንግዲህ ይበሳጫሉ ወይ ለማሳየት ለሰው ልጆች ትምህርት እንዲሆን ነው ማለት ነው። አሁን እንግዲህ እንደሚባለው 6 ልጆች ነበሯቸው። ትምህርት ቤት ገብተው እያስተማሯቸው እያሉ ግንብ በላያቸው ላይ ተደርምሶ እንዳልጭጭ ያደረጋቸው ይባላል። ልጆቹ አለቁ እንደዚህ በግንብ በላያቸው ላይ ተደርምሶ ሲሏቸው ምንም ቅንጫ አላላቸው። እነላሂ ማአኸዘ ወለው ማአጣ እሱ ሰጠኝ እሱ ወሰደ አልহামዱሊላህ ብለው ዝም ብለው ኢባዳቸውን ቀጠሉ ይባላል። እንደገና ብዙ እንስሳቶች ነበሯቸው፣ ግመሎች፣ ቀንድ ከብቶች፣ ፍየሎች፣ በጎች አገሩን ዳገቱን ሁሉ የሚያለብሱ እነዛ እንግዲህ የመሽታ መጣና የከብት በሽታ እንዳለ ይታረጋቸው ስጋቸውና ቆዳቸውን በማያገለግልበት መልክ እንደወጡ በየዳገቱ ረግፈው ቀሩ ይባላል። አልহামዱሊላህ አላህ ሰጠኝ አላህ ወሰደ ምንም አይደለም ማለት። እንደገና በቤት የነበረው አዝመራቸው እህሉ በጎተራ ነበር ያነቀዘ አንድ ጊዜ መጥቶ አመድ ያደረገው ይባላል። ያ ምንም አልገረማቸው። ከዛ በኋላ እንደገና ራሳቸው ታመሙ እና በጣም ከባድ በሽታ አመማቸው ማለት ሰውነታቸው ሁሉ ፈራረሰ ይባላል። ከቀልባቸው በስተቀር ምንም በሽታው ያልደረሰበት ነገር የለም። ሰውነታቸው ልክ ፈርሶ እንደዚህ ለመንቀሳቀስ በማይችሉበት ደረጃ ምግብ እንኳን በእጃቸው መብላት አቃታቸው እና የነበረው ወዳጅ ዘመዳቸው ሁሉ ከዳቸው ራቀ። የሰውየኛ ማናቀው ወንጀል ሰርቷል አላህ ተቆጥቶበታል እያለ ትቷቸው ጠፋ። አንዲት በጣም የሚወዷት ሚስት ነበረቻቸው ረህማ የምትባል እሷ ብቻ ሆነች የቀረችላቸው ይባላል። እሷ ምንዳት የሚቀመጥ ጠፍቶ ሸቀሊ በጉልበት ስራ እየሰራች ከተማ ውስጥ እዛ የቁራሽ እያመጣች በእጇ ታጎርሳቸው ነበር። መጉረስ እንኳን አልችል እያሉ ያ ሁሉ የሆነ ዚክር ከማድረግ ከኢባዳቸው በለች አቅማቸው ወደ ኋላ አይሉም ነበር ይባላል። በመጨረሻ እንግዲህ 2 ሰዎች ነበሩ የሚጠይቋቸው አልፈው ዘመዶች። እነሱም እኛ ባናቅነው እንጂ ሰውዬ አንድ ከባድ ወንጀል ሰርቶ አላህ ተቆጥቶበት ነው ይሄን ያህል ጊዜ ታዲያ እንዴት እንደዚህ ያለፈዋል ብሎ አንደኛው ተጠራጠረ ይባላል። አረ ሌላው ተውባክህ እሱ ወንጀል አልሰራም እንደው አላህ ፈጥራቶብን ባክተው ለስንት ወንጀለኛ አለ አይደለም እንዴ አለ። ይሄ ጊዜ ሲሰሙ እነዚህ ወዳጆቻቸው በሱአል ውስጥ በመግባታቸው ሊሳሳቱብኝ ነው በማለት ጌታቸውን ሊለምኑ ነው እንጂ ጌታዬ እባክህ አሽረይ ብሎ መጠየቅም አልፈለጉም ነበር። ያ አላህን እንግዲህ ፍርድ ዝም ብለው ለመቀበል በጸጋ ወስነው ዱዓ እንኳን አላደረጉም ነበር ይባላል ተዛበት እና ባለቤታቸውም በጣም እንግዲህ ችግሩ ስለጠናባት ዘመድ ወዳጅ ጠያቂ ስላጣች እሷም እንግዲህ ትንሽ የመሰላቸት ሁኔታ አጋጥሟት ነበር። እንደሚባለው እስከ 17 ወይም 18 ዓመት ድረስ ቆይተዋል በዚህ ላይ ታመው ይባላል። እንደገና አካባቢው ህዝብ አባሯት ይሄን በሽተኛ ሲይዘች የሚተላለፍ በሽታ የሆነ እንደሆነ እኛን ደግሞ ይጠናወተናል ብለው እዱር ወስዳ ትንሽ ጎጆ እንደዳሰርታ እዛ ነበር የምታስተምማቸው ነው የሚባለው። በዚህ ሁኔታ ላይ እንግዲህ ያሉ በመጨረሻ ብዙ ችግር ሲበዛባቸው ምን አለ ጌታውን ለጌታ አሽረኝ እንግዲህ በቃ በላይ ብለው ብትለምኑት አለቻቸው ይባላል። አንድ ቀን ስለዚህ
ምን ያህል ጊዜ ነው አላህ Subhanahu Wa Ta'ala ሲያጣቅመን የቆየው በኒዕማ ላይ ሲሉ ወደ 70 አመት ቆይተናል አለቻቸው። ታዲያ እንደው 70 አመት እንኳን ደግሞ ሳንሶብር እንደገና እንዲያርግልኝ ብሎ መጠየቁ አይከብድም ማለት ይባላል። ለጌታቸው ያላቸው አክብሮት ይሉን ታይዟቸው 70 አመት በኒዕማ ሲያቀማጥል ቆየ። አሁን እንደገና ፈተና ሲያመጣብኝ ደግሞ ያንኑ ያህል እንኳን ቆይቼ ከዛ በኋላ ነው እንጂ ዱዓ ማድረግ አሁን እንዴት አድርጌ ሰለቻለሁ በአንድ ጊዜ አሉ ይባላል። አላህም እንግዲህ ኒዕመል አብዱ ብሎ የሚያደንቃቸው ለዚህ ነው ማለት። በዚህ መልክ እንግዲህ ኋላ እየጠናባቸው ሲሄድ ምላሳቸውም ታሰረ፣ ዚክር ለማለት አቃታቸው። ቀልባቸውም ትንሽ የመዳከም ሁኔታ ሲያሳይ ጊዜ አሁንማ በቃ ዚክሩ ኢባዳው ሲቋረጥ አይደለም ወይ በማለት ይህንን ዱዓ አሉ ማለት ነው። መስተን ይድሩ ይሄ ችግር መስተን የሸይጣኑ ቢመስል ወዓዛብ ለተአዱ እንግዲህ በቀደር አላህ ነው ያሰማማቸው። ግን እሳቸው ሰይጣን መጥፎ ነገር ታብ ያለበትና ቅጣት ያለበት ነገር አመጣብኝ፣ ያው ሰይጣን ለክፎ ነው ያሳመመኝ ማለታቸው ነው። እና በዚህ መልክ እንግዲህ የጌታቸው አቤቱታ ሲያቀርቡ ጊዜ ጌታም ወዲያውኑ ተቀበላቸውና እርኩት ቢርጅሊከ የሚል ትእዛዝ ደረሳቸው። በእግር እስቲ ያለበትን መሬት ነካ አድርገው አላቸው እንደዚህ በተረከዛቸው። እና ያንን መሬቱን እንዲያረጉት ወዲያውኑ ማው ዘምዘም እንደ ለነብዩላህ እስማኤል እንደፈለቀላቸው እሳቸው የውሃ እንደ ፍሩ ውሃ ያለች ነገር ፈለቀች አሉባት ቦታ هذا مغتسل بارد وشراب እና ይሄ የፈለቀው ውሃ ለሰውነት መታጠቢያ ይሆንልህ ቀዝቃዛ ውሃ እንደገና ደግሞ መጠጥም ይሆንልህ ብሎ ባረከላቸው። እንደሚባለው ሁለት ተደጋጋፊ ምንጮች ናቸው ነው። አንዱ ቀዝቃዛ አንዱ ሙቅ ነው። በሙቁ እንዲታጠቡ ቀዝቃዛውን እንዲጠጡ አዘዘላቸውና ወዳውኑ በዛ ውሃ ሲታጠቡ ከላይ ሰውነታቸው እንግዲህ ቁስል ግርገረማ የነበረው በአንድ ጊዜ ሽልቅቅ ብሎ እንደባብ ተስተካከለላቸው ይባላል።